ዳናይት ጎሽ ይባላል። የከተማ ሽሬ እንዳስላሴ ነዋሪ ነኝ። የተሳተፍኩበት ስራ ደግሞ ፍሩት በመሸጥ ላይ ይገኛለሁ ማለት ነው። ምቹ ያገኘሁት የሰማሁት ከአንድ ጓደኛዬ ነው እና ቀጥታ ወደ ባንክ ሄጄ ቡክ አውጥቼ እና እዛው ተጨርሰልኝ ገንዘብ ወስጃለሁ። ለ10ኛ ጊዜ ነው የወሰድኩት ያለው። አሁን ከኦሮሚያ ህብረት ስራ ባንክ ከ560,000 ብር በላይ ወስጃለሁ። ምቹ ከመጀመሪያ በፊት ፋይናንሻሊ ከየት አገኛለሁ ብለው በጣም ጨንቀኝ ነበር። የሰዎችን ፊት አይ ነበር ብዙ ነገር ማለት ነው። አሁን ግን ምቹ ቀለል ያለ ነው። አሰጣጡ በጣም ደስ ይላል። ካለህበት ቦታና በየትኛውም ሰዓት በአፕሊኬሽን ከፍለህ መውሰድ የምችልበት አይነት ሲስተም ነው። በጣም ደስ ይላል። ምቹ ከመውሰዴ በፊት ስራዬ ላይ እሽግ ነገሮችን ብቻ ነበር ሲሰጥ የነበረው። አሁን ግን ምቹ ካገኘሁ በኋላ ፍሩትም ጨምሬያለሁ፣ ሌላ እቃዎችን ጨምሬያለሁ። እንደገና ደግሞ ሁለተኛ ቅርንጫፍም ከፍቼበታለሁ እና የኔና የቤተሰቤ ህይወት ደግሞ እየቀየርኩ እገኛለሁ ማለት ነው። እንደኔ ላሉ እህቶቼ የምመክራቸው ከምቹ ላይ ወስደህ የራስን ስራ መጀመር እንደምችልና የነበረን ስራ ደግሞ እኔ ለማስፋፋት እንደምችል ምክር እሰጣለሁ። ምቹ ያገኘሁትን ጥቅም ለ5 እንደኔ ላሉ ሴቶች ሼር አድርጌያለሁ እና ደግሞ ከአሁን በኋላ ሼር አድርጋለሁ። ምቹ እንደ ዳናይት ቀለል ያለ ላይፍ ብዬ እገልጸዋለሁ።